ቤት ተራዊህ ማታ ያው መስጂድ ጋር ይሰግዳል ማለት ነው። ተሐጁዱን ሁለት ጊዜ መመላለስ በአንድ ቀን ብዙ እየተቃወሙት ነው። በአሁኑ ጊዜ ዑለሞች አንዴ ፈርድ ሶላት ይመስል ሰው ማታ ተራዊህ ሰግዶ ተበትኗል። እንደገና ደግሞ ተመልሰና ይባላል። እንደገና ለፈጅር ሶስተኛ ናቶ ላይ ይባላል። ምን አይነት ዝባዝጌ ነው እያሉ ማስረጃ አምጡ እያሉ ነው ብዙዎቹ ማለት ነው። ስለዚህ ይሄ መጀመሪያውንም ያው አፍዶሉ ሶላት ረጅል ፊበይቲ ብለዋል ነብዩ አለይሂ ሰላም። ለልፈሪዷ ፈርድ ብቻ ነው መስጂድ መምጣት አውላውያ የሚሰጠው ማለት ነው። ስለዚህ እንኳን ሁለቱ ቀርቶ እርግጠኛ ሰግዳለሁ ካለ አንድ ሰው ተራዊህንም ቤት ቢሰግድ ይመረጣል። ተራዊህንም ግን ብዙ ጊዜ ሰዎች ይሰንፋሉ። ቤት በሚሆኑ ጊዜ እዚህ ያው መስጂድ ሲሄድ ሰነፉም አብሮ ይሰግዳል ይግድ። ቤቱ ከሆነ ግን አሁን ያለ ወሬው ይዛል ምግቡ ምናምን ሲል አይሰገድ ይቀራልና ያ ከሚሆን ሂዶ በጀማ ሰግዶ መምጣቱ ይሻላል ማለት እንጂ ነሱ ነው ያው አፍዶሉ ሶላቱ ረጅል ፊ በይቲ ስላሉ ረሱል ፈርድ በስተቀር ያለ ሶላት ትርፍ ሶላት ቤት ነው የሚመረጠው ብለዋል። ስለዚህ ቤት ማድረጉን እርግጠኛ የሚችል ሰው ከሆነ ቤቱ ቢያደርገው ይመረጣል ነው።